ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንደምን ቆያችሁ? እንደምን ሰነበታችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው የኢትዮጵያ ሲም ካርድ እንዴት ነው ከሀገር ውጭ የሚሰራው የሚለው ብዙ ጥያቄ እየመጣብኝ ስለሆነ እኔም ቲክቶክ ላይ አይቼ ነበር። በነገራችን ላይ ቲክቶክ ላይ አይቼ ነበር እኔም ኢንተርናሽናል ያደረኩት እና ደግሞ በነፃነት ነው የምጠቀመው። ወላሂ ምንም ሀጋች የለብኝም። ምክንያቱም በፊት አሁን እዚህ እኔ ያለሁት ለምሳሌ ዱባይ ነው። ድርሃም ቀላል ብር ነበር ለካርድ የምጨፈጭፈው፣ ግን እንደዛ አይደለም። እና እንዴት አድርገን ነው የምንጠቀመው ላላችሁ ልጆች ላሳያችሁ በትንሹ እንዴት አድርጋችሁ ኢንተርናሽናል አድርጋችሁ እንዴት አድርጋችሁ እንደምትጠቀሙ አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም አበረታቱኝ። ኢንሻአላህ ቀጥታ ወደ ቪዲዮ ኦኬ ወደ ቪዲዮ ስንገባ ቀጥታ ዋትስአፕ ገባሁኝ። ኢትዮ ቴሌኮም እንደምታዩት ይኸው ኢትዮ ቴሌኮም ቁጥር አለ። ቁጥሩ ደግሞ እንደዚህ አድርጌ ላሳያችሁ። ኢትዮ ቴሌኮም እዚህ ጋር ትወርዳላችሁ። ይኸው እዚህ ጋር ቁጥሩ ይኸው ፕላስ 251994000000 ነው። ይህን ሴፍ አድርጋችሁ ስገቡ ቀጥታ ወዴት ነው የሚወስዳችሁ? ወደ ዋትስአፓችሁ ነው የሚወስዳችሁ። ከዛ ደግሞ ይኸው 994 ሊንክ እዚህ ጋር አላችሁ። እንዲሁም የእነሱ መገኘት የቴሌኮም ኢት ይኸው እዚህ ጋር ሊንክ አላችሁ። ዋትስአፕ ስገቡ ሁሉንም ነው የምታገኙት። አድሬስ አዲስ አበባ ኢቲ ይሄው ሁሉም እዚህ ጋር ምን አለ ሎኬሽናቸው ነው። ሁሉም እዚህ ጋር ታገኛላችሁ እና ቴሌኮም ኢንፎርሜሽን እንዲሁም ሁሉም ነገር ነው የምታገኙት። ስለዚህ እናንተ ፕላስ 251994000000 ብላችሁ 6 ጊዜ 0 ማለት ነው። ከዛ ሴፍ ታደርጋላችሁ ቀጥታ በስልካችሁ። ምክንያቱም እንዴት ነው ፕላስ 2519 ሴፍ ካላረጋችሁ እንደዛው የኢትዮጵያ ኮድ ካላስገባችሁ ለምሳሌ 940000 ብትሉ አይሰራ ማለት ነው። ስለዚህ ሙሉ ኮዱ ማስገባት አለባችሁ ማለት ነው። ከዛ ከዚህ ስንወጣ እኔ ቀጥታ ገባሁ። ሊንኩን ከአንደኛው ስልኬ ወደዚህኛው ስልኬን ሼር አድርጌው ነው። ከዛ በኋላ ላንጉዌጅ የሚለውን እንደምታዩት መጀመሪያ ላይ ሃይ ነው ያልኩት። ሃይ ያልኳቸው በመቀጠል ሃይ ስላቸው ሊንክ ላኩልኝ። አያችሁ ምንድነው የምፈልገው? እኔ የምፈልገው ቴሌብር ነው ወይስ ላንጉዌጅ? እኔ ምንድነው የምፈልገው ቋንቋ መቀየር ስለሆነ ምነካ ሁለተኛውን ይሄንን ስነካ ወይ አሁን እኔ ዛሬ እንኳን አይሰራም። ይኸው ሊንኩ ወደዛ ሄደ። ብቻ አያስፈልገኝም። ዛሬ ሆነ አያስፈልገኝም። ወደ ቀጥታ ሄደ። አያችሁ አይደለ? ይኸው የምፈልገውን እዚህ ጋር እኔ ግን አሁን አያስፈልገኝም። እናንተ ላሳያችሁ ነው። ኦልሬዲ እኔ ምን አድርጌያለሁኝ? ኢንተርናሽናል አድርጌያለሁ። ከዛ አሁን ቋንቋ ያስፈልገኝ ቋንቋ እንዴት ነው? ቋንቋን ለመቀየር ስለሆነ ከዛ ምንድን አልኳቸው? የምፈልገው ኢንፎርሜሽን ቴሌኮም ነው። ጠይብ ቴሌኮምን ይኸው ቴሌኮም ብዬ ጻፍኩላቸው። ከዛ ይህንን ጽሁፍ ላኩልኝ። ከዛ ላንጉዌጅ ቼንጅ ስለሆነ ምን አደረግኩኝ? 3 ቁጥር ነካ ቋንቋ ለመቀየር ማለት ነው። 3 ቁጥርን እዚህ ጋር አይቼ ይኸው እዚህ ጋር 3 ቁጥር ጻፍኩ ማለት ነው። ከዛ ደግሞ የሆነ ሊንክ ላኩልኝ ማለት ነው። ይኸው ሊንክ የላኩልኝ ምንድነው ቋንቋ የመመርጠው እዚህ ውስጥ ነው። እናንተም እንደዛ ታደርጉት። ይሄ በ3 ነጥብ እዚህ ጋር የሚያሽከረከርኩበት ያለውን እናንተ ትነካላችሁ። ያኔ ስትነኩት ከዛ እነሱ ሲልኩላችሁ ይኸው እናንተ ደግሞ አማርኛ ብላችሁ ጽፋላችሁ ማለት ነው። ምርጫ ስላለው እዚህ ጋር ስትነኩት ምርጫ አለ። ከዛ አማርኛ ብላችሁ ጽፋላችሁ። ልክ አማርኛ ስትጽፉ ምንድን ያለው እዚህ ጋር ሰላም ላተህዘን ኢነላህ ማነ ሬዲ ትክክል አይደለም። እዚህ ጋር ሬዲ የሚባለው እነሱ የአባቴ ስም ነው። እሱ ይለፍንና እባላለሁ የኢትዮ ቴሌኮም ኦንላይን ድጋፍ ሰጪ ነኝ። እባክዎ ምን ልርዳዎት አለኝ። እዚህ ጋር ስሜን የጠቀሰው ከዛ ምን እንደሚረዳኝ ከዛ ደግሞ የአገልግሎቶችን ማስተዳደር ጥቅሎችና የሞባይል ቀፎችን መግዛት አሻም ቴሌ ነጥቦችን ማስተዳደር አዳዲስ አገልግሎትን ማየት ከደንበኞች አገልግሎት ባለሙያ ጋር ለመወያየት እና ተጨማሪ አገልግሎቶችን እዚህ ማግኘት ይችላሉ። ያ ሁሉም እዚህ የሚሰጡትን አገልግሎት ነው እየጠቀሱ ያሉት። ከዛ አንደኛ ቁጥሮትን አስገብተው ይቀጥሉ፣ ሁለተኛ እንዲሁ ይቀጥሉ ያለ ቁጥር ማለት ነው። ሶስተኛ ቋንቋ ለመቀየር፣ አራተኛ ለመውጣት ያኔ ከዚህ ለመውጣት ማለት ነው። ስለዚህ እኔ ምንድነው የተጠቀምኩት? አንድ ቁጥሩን አስገብተው ይቀጥሉ የሚለውን ቁጥር አስገብቼ ለመቀጠል ስለፈለኩ አንድ ጻፍኩ ማለት ነው። እባክዎት አገልግሎት ቁጥሩ ያስገቡ አለ በመስመር ላይ አያችሁ፣ ለመስመር ምክንያቱም እሱ እዛ እየጠበቀኝ ስለሆነ ማለት ነው። ከዛ ቁጥር የምጠቀመው ቁጥር ያስገባ ማለት ነው። ከዛ በሂደት ላይ ነው አለኝ። ከዛ ውድ ደንበኞቻችን እባክዎት በስልክዎት ላይ የተላኩለት የማረጋገጫ ቁጥር ያስገቡ። የማረጋገጫ ቁጥሩን ከደረሱት ከአንድ ደቂቃ ውስጥ አስገብተው ማረጋገጥ አለቦት። ከአንድ ደቂቃ በኋላ ይህ ኮድ መጠቀም አይችሉም አለ። ከዛ አሁን ምንድን ነው ያደረጉት? አንድ ለምን ኮድ ስለሌለኝ ማለት ነው። ኮድ አልደረሰኝም ነበረ። ኮድ ስላልደረሰኝ ለምን ስላልተከፈተ አልደረሰኝም። ከዛ አንድ ጻፍኩ ማለት ነው። አሁን መልሼ በአዲስ ለመጀመር። ከዛ በኋላ ያስገቡት የማረጋገጫ ኮድ የተሳሳተ ነው፣ እባክዎት ትክክለኛ ማረጋገጫ ኮድ ያስገቡ አለኝ። አሁንም ምን አደረኩኝ? ካንሰል አደረኩት። ከዛ የደንበኞች አገልግሎት ባለሙያ ለማግኘት የሚል እዚህ ውስጥ ነው የሶስት ነጠብጣብ የሚያሽከረክርበት ውስጥ እሱን ስትነኩ የሚሰጣቸው አማራጭ አለ ማለት ነው። ከዛ የደንበኞች አገልግሎት ባለሙያ ለማግኘት የሚለውን ጻፉ ማለት ነው። ከዛ በሂደት ላይ ውድ ደንበኞችን እባክዎት በስልክዎት ላይ የተላከሎት የማረጋገጫ ቁጥር ያስገቡ። ማረጋገጫ ቁጥሩ ከደረሶት በአንድ ተመሳሳይ ጽሑፍ ማለት ነው እንደመጀመሪያው። አሁንም የደንበኞችን አገልግሎት ባለሙያ ለማግኘት የሚለውን ጻፉ። ከዛ ምን አደረገ? ውድ ደንበኛችን ያስገቡት የማረጋገጫ ቁጥር ጊዜው ያለፈ ነው። ለመቀጠል እባክዎት አዲስ የማረጋገጫ ቁጥር ይጠይቁ። ለደህንነት ሲባል የማረጋገጫ ቁጥሩ በአንድ ደቂቃ ውስጥ የአገልግሎት ጊዜው ያበቃል። ይህ የማረጋገጫ ቁጥር እንዲላክሎት ካልጠየቁ እባክዎት የደንበኞች አገልግሎት ማዕከል ባለሙያን ያግኙ ይላል። አያችሁ አይደለ? የመስመር ላይ ወኪል ያግኙ። ከዛ እኔ የመስመር ላይ ወኪል ፈለኩ ማለት ነው። ከዛ የመስመር ላይ ወኪል ያግኙ የሚለውን ጻፍኩ። ከዛ ምንድን ያደረገው
በጥያቄ ላይ እንዲረዳውት ከወኪሎች ጋር ልናገናኙት እንፈልጋለን አለ። እባክዎ ስሙን ይጻፉ። በድጋሚ ሀሊማ ረዲ አወል። ከዛ እባክዎት ኢሜይል ያስገቡ። እኔ ኢሜይልን ያስገብቻለሁኝ። ከዛ ምን አለ እባክዎ ዝርዝር ይቅርታ ዝርዝሮ እባክዎ ዝርዝሮችን ያረጋግጡ። ስም ሀሊማ ረዲ፣ ስልክ እንዲሁም ኢሜይሌ። ከዛ ቀጠልኩ አረጋግጥ የሚለውን ጻፍኩ ማለት ነው። ከዛ ውድ ደንበኞች አሁን ጥያቄ ወደ ደንበኞች አገልግሎት ማዕከል ሰራተኞችን እየተላለፈ ነው። እባክዎ ጥቂት ጊዜ ይጠብቁ። አሁንም ተመሳሳይ ነው። ይሄ ጠብቂ ነው። ጠብቂ ስለሆነ እናንተም መታገስ አለባችሁ። ያን ነገር እስከሚያልቅ ድረስ እነሱ ጠብቂ ነው የሚላቸው። ደግሞ ሞር በጣም የሚበልጠው የተሻለው ደግሞ ቢሆን በኢትዮጵያ ቁጥር አሁን ለምሳሌ እኔ የዱባይ ቁጥር ባስገባ አይሰራልኝም። በሱ ዋትስአፕ ገብቼ ነበረ። በጣም ፕሮሰሱ ሰፊ ነው፣ የዱባዩ ማለት ነው። የዱባይ ወኪል ገብቶ ምን ብሎ ሀታ የኛ ራሱ ዜጋ ላይሆን ይችላል የሚያወራችሁ ማለት ነው። አማርኛ ራሱ ቼንጅ አድርጋችሁ ላታወሩት ራሱ ትችላላችሁ። ግን የተሻለው ምንድነው የሚሆነው? የተሻለ የኢትዮጵያ ቁጥር በኢትዮጵያ ቁጥር ዋትስአፕ ብትጠቀሙ እየተሻለ ነው ማለት ነው። ቁጥራችሁ ከስድስት ወር ያላለፈ እንደዛም ላይ ይደርስ ይችላል ማለት አሁን አዳዲስ ከኢትዮጵያ የምትመጡ ነው መሆን ያለበት። ብዙ ከቆያችሁ ሲሙ ቶሎ ወዲያው ነው የሚሸጠው እዛ ማለት ነው። ከዛ ውድ ደንበኛችን እንኳን ወደ ይፋ የኢትዮ ቴሌኮም የማህበራዊ ትስስር ድህረ ገጽ ደንበኞች አገልግሎት በደህና መጡ። እባክዎ ምን እንርዳዎት አለ። ይሄ እናመሰግናለን። ምን እንርዳዎት እናመሰግናለን። ይሄ ምንድን ነው የመጣው? ያኛው ጠብቂ የሚለውን ነገር አለፈና ተረኛው መጣው። እንኳን ደህና ቆያችሁኝ። እኔ እንድትረዱኝ የምፈልገው ኢትዮ ቴሌኮም ሲም ካርድ ኢንተርናሽናል እንዲሆን እፈልጋለሁ። እኔ ያለሁት ዱባይ ዩናይትድ አረብ ኤምሬት ነው። አያችሁ ውድ ደንበኛ የሮሚንግ አገልግሎት መጠቀም ፈልገው ከሆነ እባክዎ አገልግሎት ቁጥሩና የሚፈልጉትን የድምፅ የዳታ ወይም ሁሉንም መሆኑን ገልጸው ይላኩ። እናመሰግናለን። መልካም ጊዜ ይሁንልዎት። እኔ ሁሉንም ብዬ ከዛ ምንድን ያደረግኩት የምፈልገውን ጻፉ ማለት ነው። ከዛ እኔ አገልግሎቱን ቁጥሬ ሲሆን ሁሉም መጠቀም እፈልጋለሁ። አመሰግናለሁ። ከዛ ውድ ደንበኛችን ጥያቄዎት ተቀብለን እየሰራንበት ነው። እባክዎ መልስ እስክናሳውቅዎት በትዕግስት ይጠብቁን። እናመሰግናለን። እሺ ደንበኛ ማዕከል ሰራተኛ እዚህ ጋር የሚለው የደንበኛ ማዕከል ሰራተኞችን ባገኙት አገልግሎት ምን ያህል ደስተኛ ኖት? ያ ደግሞ የሆነው ለምንድን ነው? ሲሙ ከከፈተልኝ በኋላ ነው። በነገራችን ላይ ያው የምሰጠው ነጥብ ምንድን ነው? በጣም ደስተኛ አይደለሁም፣ ደስተኛ ነኝ፣ መካከለኛ፣ አራተኛ ያው ደስተኛ ነኝ በጣም፣ አምስተኛ ደግሞ በጣም ደስተኛ ነኝ፣ እኔ ደግሞ አምስት በጣም ደስተኛ ነበርኩ ለመናገር ለዘመናት የምፈልገው ነገር ስለሆነ ማለት ነው። ከዛ ምንድነው የሰጡን ግብአት አገልግሎት ለማሻሻል እንጠቀምበታለን። እናመሰግናለን። 5G አገልግሎት የሚያስጠቀም የሞባይል ስልክ ወይም ዲቫይስ እንዲሁም 5G ኔትወርክ የሚገኝበት አካባቢ የሚገኙ ደንበኞችን አገልግሎቱን ተጠቃሚ እንዲሆኑ ተደርጓል። ስለሆነም የ5G ጥቅል ገዝተው አገልግሎት መጠቀም ይችላሉ። ስለ አገልግሎቱ ለበለጠ ለማወቅ እባክዎ ሊንክ ተላከ ይጎብኙ የሚለውን እኔ አሁን ከዚህ በኋላ ያለውን ነገር አያስፈልገኝም። በቃ ኦልሬዲ ምንድን የሆነው ስልኬ እዚህ ጋር አሁን እንደምታዩት ይሄኛው ሊንክ ይኸው አሁን ሲሜ ወይ ይቅርታ፣ አሁን ይሄ ሲሜ እየሰራልኝ ነው። ኦኬ አሁን ሲሜ ምን እየሆነ ነው? ይኸው እየሰራ ሁለቱም በነገራችን የኢትዮጵያ ነው። ይሄኛው ኢትዮ ቴሌኮም ነው። ይሄኛው ደግሞ ሳፋሪ ነው። አሁን አዲስ ነው በዚህ ሳምንት። ሳፋሪ እንዴት ኢንተርናሽናል እንደሚደረግ ወላሂ አላውቅም፣ ግን እነሱ መጀመሪያ ላይ ያሉኝ እዛ ጋር ሁሉም ይሰራል። እዛም ስትሄጂ አትቸገርም፣ ኢንተርናሽናል ነው፣ ኔትወርክ አትቸገርም ያሉኝ፣ ግን ኢንተርናሽናል ማድረግ አልቻልኩም። ያ ማለት አሁን እናንተ ምንድነው ሲሙ ከሰራላችሁ በኋላ መጀመሪያ ሮኒንግ የሚለው ነገር ሁሉ ነገር ካደረጋችሁ በኋላ ፍላይት ሞድ የሚለውን ማጥፋት አለባችሁ እናንተ። ይሄን አጥፍታችሁ ማለትም ጠፍቶ ነበረ አብሮታችሁ መልሳችሁ ማጥፋት አለባችሁ። ያለበለዚያ አይሰራም ሲማችሁ ማለት ነው። መጨረሻ ላይ የምንሸወድበት ነገር ይሄ ነው። ይሄንን እናጠፋና እኔ ራሱ በስንት መከራ መሰለሽ ያገኘሁት ወላሂ። ይሄንን አጥፍቼ ከዛ ማለትም አብሮቼ መልሼ ያጠፋ ከዛ በኋላ ሲም ይሰራ ማለት ነው። ከዛ እንደዚህ አይነት አራ መጣ ማለት ነው። የሲሙ ጫፍ ላይ ታችሁ እንደሆነ አራ መጣ ማለት ነው። ያ ኢንተርናሽናል ሆነ የትም ሀገር ሆኜ የኢትዮጵያ ካርድ ሞልቼ የትም ሆኜ መደወል ይችላል ማለት ነው። ግን እዚህ ጋር ምንድነው ልላችሁ የምፈልገው ነገር ጥቅል ገዝታችሁ ዋይፋይ ኔትወርክ ይሰራል ነው የሚል ውሸት። ይሄ በፍጹም የማይሰራ ታሪክ ነው። ለምንድነው? እኔ ስለሞከርኩት ነው። 1000 ብር ገዝቼ ሞክሬዋለሁኝ፣ 200 ብር ገዝቼ ሞክሬዋለሁኝ። ብር ማባከን ነው እንጂ ምንም ፈጽሞ አይሰራም ማለት ነው። ሌላው ደግሞ ምንድነው ሲሙ በሚገባ ይሰራል። አሁንም ሌላ ሳያችሁ እችላለሁ እንዴት እንደሚሰራ ማለት ነው። በሚገባ አሁን ሲሙ ይሰራልኝ ለኔ ጋር እንውጣ ከዚህ ከዋትስአፕ ቀጥታ መደወል ላይ ንግባ። ግን ሲም እየሰራ ስለሆነ ማለት ነው። ከዛ ይሄ አሁን ይሄ ምንድነው? እኔ ቤተሰቦቼ በምንድነው የማገኘው? በዚህ በኢትዮጵያ ቁጥር ነው የማገኘው። ታይብ 8 ማለት የኮከብ 804 መሰላል ሲሙዋን አሁን ሲምቱ ብትሞክሩት አይሰራም። ለምን? ኢንተርናሽናል አልሆነም፣ ይመልስብኛል ማለት ነው። አያችሁ ሀታ ምንም ነገር አንተ ላይ ግን ሲሙዋን ግን ኢንተርናሽናል ስለሆነ ኢትዮ ቴሌኮምን ማለት ነው 0 ማለት ሶሪ ኮከብ 804 መሰላል ነው የምን ኮከብ ነው። ከዛ ሲሙዋን ብር ጨርሻለሁ። በነገራችን ላይ ይኸው 1 ብር ከምናምን ነው። ትናንት ነው የጨረስኩት ብር ማለት 1 ብር ከምናምን ያለው ባላንስ 1 ብር ከምናምን ነው። ታይብ እዚህ ጋር ምን ይላል? 2 ብር ከ50 ሳንቲም 1 ሰዓት ይሰራ። ይሄ ውሸት ነው። በነገራችን ይሄ ውሸት ነው።
ማይሆን ነው ሜጋባይት ይላሉ። ግን እኛ ለኛ ሳይሆን ኢትዮጵያ ላለ ሰው ኦኬ፣ ኢትዮጵያ ላለ ሰው በደንብ ነው የሚሰራለት። እየተጠቀምኩበት ነበረ፣ በደንብ ይሰራል። ግን እዛ ሆነን ግን አይሰራም። አሁን እኔ ሌላ ደግሞ ላችሁ ደቂቃ ሊበዛብኝ ነው። እኔ ሌላው ደግሞ ላችሁ አሁን ለምሳሌ 1 ብር አለው እንደምታዩት ኮከብ 804 እንደምታዩት ያለ ብር ስንት ነው? ያለው ብር 1 ብር ከ46 ሳንቲም ነው። አሁን ይሄ ማንም ቢደውል እኔ ጋር ስልኩ አይሰራም፣ ብር የለውም። ሁለተኛ ደግሞ እኔ ብደውል ብሩ አይሰራም ማለት ነው። አሁን እኔ ወንድሜ ጋር ልሞክር፣ አይሰራም። ግን ይሄ ደግሞ አሁን አዲስ ያመጣው ሲስተም ነው። ይሄው ቮይስ ማስቀመጥ እችላለሁ። አያችሁ፣ ቮይስ ማስቀመጥ እችላለሁ። ብቻ ያ አሁን ምንድነው አሁን ሜሴጅ ይልክለታል ማለት ነው ለወንድሜ። ይሄ ደግሞ አዲስ ነገር ነው፣ ጥሩ ነው። አሁን ይሄ ምንድነው አሁን በፈልጉት እዚህ ጋር በፈልጉትም የለም አይሰራም ማለት ነው። ብር ከሌላችሁ ግን ከ50 ብር በላይ መኖር አለበት እናንተ ጋር ከ50 ብር በላይ መኖር አለበት። ለምሳሌ እናንተ 100 ብር ጠይብ 100 ብር ካላችሁ እናንተ አትደውሉ። ሚስ ኮል አድርጉላቸውና ቤተሰብ እነሱ እናንተ ጋር ይደውሉ ማለት ነው። እናንተ ጋር ሲደውሉ በደቂቃ ውስጥ 2 ብር ከምናምን ይቆርጣል። እነሱ ደውለው እናንተ ለምታወሩት በነገራችን ላይ ብር በጣም ነው የሚበላው። እናንተ ለምታወሩት ብር እየቆጠረ ነው። ብር ከሌላችሁ እናንተ ልታወሩ አትችሉም። እነሱ ግን ኢትዮጵያ ግን ያሉት ባላቸው ሜጋባይት ባላቸው ብር 10 ብር ካላቸው 5 ብር ካላቸው ባላቸው ኢትዮጵያ ላይ ኢትዮጵያ ሆነው እንደሚያወሯችሁ ነው እናንተን የሚያወሩት። 5 ሳንቲም የሚቀንስባቸው የሚጨምርባቸው የለም ማለት ነው። እናንተ ግን ብሩ ስትደውሉ ብር ያስፈልጋቸዋል። ሲደወሉላችሁ ብር ያስፈልጋቸዋል። ለምሳሌ በስህተት እናንተ ኦንላይን ጻፉላችሁ እና እኔ ሚስኮል ሳደርግ እናንተ አታንሱብኝ፣ ብቻ ግቡልኝ፣ ደውሉልኝ። እንደዛ አይነት ነገር ማለት ነው። ቢያንስ 20 ደቂቃ ምናምን ካወራችሁ ከ20 ምናምን ብር 50 ምናምን ብር መኖር አለበት ማለት ነው። እናንተ ስልክ ላይ ገብቷችኋል አይደለ? ብር መኖር አለበት እና እንደዚህ አድርጋችሁ ማስተካከል ትችላላችሁ። እስከ ቀርጽላችኋለሁ ሲል ወላሂ በጣም እየረሳሁት ስለነበረ ነው። እና ብዙ ሰው ደግሞ እኔ ከቲክቶክ ነው አይቼ ነው በጣም የምፈልገው ነገር ነበረ። እንደ አጋጣሚ አንድ ወንድም የሚሰርተው አይቼ መጥቼ ስሞክረው በጣም በተደጋጋሚ ነው የሞከርኩት። አንዴ አልሰራልኝ ብዬ አልተውኩትም። በዱባይ ቁጥር እምቢ ሲለኝ ከዛ በኢትዮጵያ ዋትስአፕ በዛ ወዲያውኑ መልስ ሰጡኝ። እንደምታዩት በአንድ ቀን የከፈቱልኝ በአንዴ ነው። በቃ በትንሽ ሰዓት ነው ወላሂ ተስተካከለልኝ ማለት ነው። እና ብዙ ጥያቄዎች አሉ። እዛ ኮመንቴን ተጭነው እኔ አመሰግናለሁ ብዬ ልጁን ጽፌለት ኮመንቴን ተጭነው በጣም ብዙ ጥያቄ የሚጠይቁ ልጆች አሉ። በጣም ብዙ ጥያቄ እኔ ደግሞ ኮመንት እጽፍላቸዋለሁ። በውስጥ ገብተውም የማሳያቸውም ልጆች አሉ ማለት ነው። ይሄን አድርጉ ብዬ ይሄንን ስክሪንሾት እያደረኩ የምልክላቸው ልጆች አሉና እላክላቸዋለሁ ስልስል እየረሳሁት ስለሆነ ነው። ይሄንን ይመስላል። በጣም ትጠቀሙበታላችሁ። በተለይ ጠለቤት ያላችሁ ልጆች አሁን እውነት ለመናገር ጠለቤት ያሉ ልጆች ይሄን እድል አያገኙትም። ገብቷችኋል አይደለ? ያ እድሉ ካለ እነሱ ከኢትዮጵያ በኩል ብር ይሞላላቸዋል። ቤተሰብ ከኢትዮጵያ በኩል ራሱ ይደውላል። እነሱ ጋር ብቻ ለማውራት እንዲጠቅማቸው የሆነ ቴክስት ሲያደርጉ ይደርስላቸዋል። ብር ካለው ብቻ ብር እየሞሉላቸው ይጠቀማሉ። መዳም ሲም አወጣች አላወጣች የራሷ ጉዳይ። ሲቀጥል ደግሞ ለምሳሌ ሲማችሁ ይሄኛውም ሲም እዚህ ዱባይ ውስጥ የትኛውም ሀገር ይሰራል። ወደ ጓደኞቻችሁ ወደ ማንም ብትደውሉ ብር ካለው ሲሙ በትክክል ይሰራል ማለት ነው። በትክክል ይሰራል። አሁን እኔ ካልኩ ይቋረጥብኛል እንጂ እኔ ወደ ራሴ ቪዲዮ እየቀረጽኩ በራሴ ስክሪን እየቀዳው ስለሆነ እንጂ በራሴ እንዴት አድርጌ አሁን ብር የለውም እንዳልኳችሁ በራሴ ስልክ ወደ ራሴ ወደ አንደኛው ከዱባዩ ቁጥር ወደ ኢትዮጵያ ከኢትዮጵያ ወደ ዱባይ ማለት ነው። ልክ እዛ ሆናችሁ ለምሳሌ ዱባይ ኢትዮጵያ ሆናችሁ ስትደውሉ የሚበላችሁ ብር እዚህ የሚበላችኋል። ልክ ከዚህ ወደዛ እንደምትደውሉ የሚበላችሁ ብር ይበላችኋል። በትክክል ሁሉም ይሰራል ማለት ነው። ይሄ አሁን የትም ብትሄዱ በተለይ ነጋዴዎች፣ ጠለብ ቤቶች በቃ ሲም በጣም የሲም ችግር ያለብን ለምሳሌ አይዲ የሌለን ለመከራ ነው ልመና ነው። ሲም አውጡ ለምሳሌ አይዲ የሌላቸው ልጆች በጣም ነው የሚቸገሩት። እኔ ከዚህ በፊት ስለማውቀው ነው ያችን ነገር ስለቀመስኳት ነው። አንድ ሲም ለማውጣት ምን ያህል መከራ እንደምናይ እኔ ነኝ የማውቀው ወላሂ ያየው ያውቃል። እና ይሄ ደግሞ ትልቅ እድል ነው። አሁን በሲም መቸገር ቀረ ድሮ ማለት ነው። ቪዲዮ በጣም ያበዛውባችሁ አፉ በሉኝ። ቪዲዮ ከወደዳችሁ ላይክ እንዲሁም ሼር እንዲሁም ሰብስክራይብ በማድረግ አበረታቱኝ። ያን ደግሞ ይሄን ደግሞ አይቼ ቆንጆ ቪው ካለው ሰው ዘንድ ተቀባይነት ካለው እኔ በስልክ ላይ ትኩረቴ ያው በዚህ ላይ እንደዚህ አንዳንድ ነገሮች አሳያችኋለሁ ማለት ነው። እና ለዛሬ የነበረን ቪዲዮ ይሄንን ይመስላል። ያልገባችሁ ነገር ካለ ጠይቁ፣ እመልስላችኋለሁ። ኮመንት ላይ አስቀምጡልኝ ማለት ነው። ይሄንን ይመስላል። ያው አስረዝም ያለው እንግዲህ ቪዲዮ በጣም ረዝመዋል። እንግዲህ እንደምንም አሯሩጭን ቢሆን ደቂቃ ለመቀነስ እሞክራለሁ። ለዛሬ የነበረን ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።